እሺ ዛሬ አንድ የሚገርም እውቀት ላካፍላችሁ ነው። በጣም ማደንቀው ሰው አብይ ይልማ አሀዱ ሬዲዮ 94.3 ሳድስ የሚል ፕሮግራም የሚያዘጋጅ በጣም ነው የምወደው። አልፈራም የሚል መጽሐፍ የመጀመሪያ መጽሐፉን ያነበባችሁ ሰዎች ከዛ ላይ አንድ ሀሳብ ላንሳና ዛሬ ዩቲዩብ ላይም ቲክቶክ ላይም ለቀዋለሁ እና መጽሐፉንም አንብቡት። በጣም ጠቃሚ ነገር ስለው በተለይ ፊር፣ ዲፕሬሽን፣ አንግዛይቲ እነዚህ ጭንቀት፣ ፍርሃት የሚያስቸግራችሁ ሰዎች ወደ እግዚአብሔር እንድትቀርቡና ራሳችሁ እንድትመረምሩ በጣም መጽሐፉ በጣም ያግዛል እና ከዛ ውስጥ ስለ ምናብና ስለ እውቀት የሚያነሳውን ነገር ላንሳና በዛ ላይ ምን ያክል ወደ ራሳችን እንድንመለከት ደምና የሚገርም መፍትሄም አለው። ምናብ ወይም ኢማጂኔሽን የምንለው ከእውቀት ይበልጣል። እውቀት ውስን ነው፣ ምናብ ግን ዓለምን መዞር ይችላል ይላል በእንግሊዘኛው። ኢማጂኔሽን is greater than knowledge. Knowledge is limited, but imagination encircles the world ይላል እና በተለይ ሃይማኖታዊ ነገሮች ላይ የሚመጣል። ለምን ብትሉ እምነት ማለት ምናብም ስለሆነ ማለት ነው። በምናባችን እግዚአብሔር ሲፈውሰን ማየት፣ በምናባችን ሁሉ ነገር ሲስተካከል ማየት እንዳነቃቂ ንግግሩ አይደለም። ይህ እንድኖርህ እንደዚህ ብለህ እንደሚለው ይሄ በጣም የሚለያይ አሰምሽን ነው። ስለዚህ ምናብ በጣም ደስ የሚል አመለካከት ነው፣ ወይም ደግሞ ደስ የሚል ልምምድ ነው። በምናባችንም ነው እግዚአብሔር አብዛኛው ጊዜ እግዚአብሔር እንዳለም የምናስበው። ወይም ደግሞ እምነት እዛው መጽሐፍ ላይ እምነት እና ቃል የቃል ኃይል ምን እንደሆነ፣ ፍርሃት ወይም ደግሞ ጭንቀት የሚመጣብን እምነታችን ሲቀንስ እንደሆነ በሚገርም ምሳሌዎች ያስረዳል። በጣም ግልጽ በሆነ እኔ በጣም መጽሐፉ በጣም ቀይሮኛል። ከዛሬ 3-4 ዓመት በፊት ነው ያነበብኩትና በጣም ደስ የሚል መጽሐፍ ነው። አንብቡት፣ በጣም ትቀየራላችሁ። በሃይማኖታችሁ በተለይ በጠንካራ ትሆናላችሁ። ፍርሃትና ጭንቀት የሚለው ከእናንተ እንዲጠፋ የሚያደርግ ስለሆነ